በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደስ አላችሁ በመላው ዓለም ለምትገኙ የቡርጅ ቋንቋ ለምትሰሙ በሙሉ እነሆ የሃይማኖት መማሪያ ከሀዘን መጽናኛ ለደከሞት ማጽናኛ የሚሆን የቡርጀኛ ወይም የዳሸቴ መዝሙር ልመረቅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን ቡርጅ ወረዳ ማዕከል ከተቋቋመ ጥቂት ዓመታትን ያስቆጠረ ቢሆንም የቤተክርስቲያን ዘርፈ ብዙ አገልግሎትን እያከናወነ ይገኛል። ስብከተ ወንጌልን በማስፋፋት ገጠራማና የአገልጋይ እጥረት ያለባቸውን የስብከት ኬላዎችን በማጠናከርና የሐዋርያዊ አገልግሎትን በማከናወን ተተኪ መምህራንን በማፍራት በተጨማሪም ስብከተ ወንጌልን ሰዎች በሚሰሙት ቋንቋ ተደራሽ የማድረግ ተልዕኮን በመቀበል በዳሸቴ ቋንቋ ትምህርተ ሃይማኖትን በማዘጋጀት መጻሕፍትንና መዝሙራትን በማስተርጎምና በማሳተም ለምዕመናን ተደራሽ ለማድረግ ዝግጅት ላይ ይገኛል። ከነዚህም ውስጥ በስብከተ ወንጌልና ዜማ አገልግሎት ዋና ክፍል ባዘጋጀው የመጀመሪያው የዳሸቴ ቋንቋ 62 መዝሙራትን ለማስመረቅ ወይም ለሕዝበ ምዕመናኑ ተደራሽ ለማድረግ ከግንቦት 28 እስከ 30 ተከታታይ 3 ቀናት በስብከተ ወንጌል ጉባኤ ከወረዳ ቤተ ክህነትና ደብራት ጋር በመተባበር በሰዋመ ደብረ ሚካኤል ቅድስት ሥላሴ ቤተክርስቲያን አዘጋጅተዋል። በመሆኑም በዚህ ልዩ ጉባኤ በመታደም እንዲማሩ አገልግሎቱን እንዲደግፉ በማለት ከወዲህ መንፈሳዊ ጥሪያችንን እናስተላልፋለን። የመርሃ ግብሩ ዝግጅት ለመደገፍና ይህን አገልግሎት በቀጣይ ለማጠናከር ባሉበት ሆነው ለመደገፍ በወረዳው ማዕከል አካውንት 1058 67 41 45 8 ገቢ በማድረግ በረከቱ እንዲሳተፉ እንላለን። ቃል ኪዳን ተማሰዋሪ